በክርስትና ውስጥ ሁለት የተለያዩ መንገዶች አሉ። አንደኛው ዓለማዊ መንገድ ነው፣ በክብር በሀብትና በስልጣን የተሞላ። ሁለተኛው ደግሞ የምንኩስና መንገድ ነው፣ በብቸኝነት በትህትናና ዓለምን በመናቅ የሚገለጽ። እነዚህ ሁለት መንገዶች በፍጹም የማይገናኙ እንደ ሰማይና ምድር የተራራቁ ይመስላሉ። ነገር ግን በታሪክ መዝገብ ውስጥ አንድ አስገራሚ ሰው ይገኛል። ይህ ሰው ሁለቱንም መንገዶች የተጓዘ ነው። የተወለደው በቤተ መንግሥት ውስጥ ሲሆን የልዑልነት ክብርና የሀብት ቅንጦት የሕይወቱ አካል ነበሩ። ነገር ግን ይህንን ሁሉ ትቶ የበረሃውን ብቸኝነትና የድህነትን ሕይወት መረጠ። ይህም ብቻ አይደለም፣ ይህ ሰው እንዲሁ ባህታዊ ብቻ አልነበረም። በደመና ላይ የሚጓዝ፣ ከሰማይ በሚወርድለት ኅብስት የሚኖር፣ ከቅዱሳን መላእክት ጋር የሚነጋገር፣ አልፎ ተርፎም ከፈጣሪው ጋር እስከ መሟገት የደረሰ ቅዱስ ነው። ታዲያ ይህ ሰው ማን ነው? እንዴት ለንግስና የታጨው ሰው ዓለምን ንቆ የበረሃ ባህታዊ ሊሆን ቻለ? እንዴት እስከ ትህትናው ጫፍ ላይ ደርሶ ሳለ ከፈጣሪው ጋር እስከ መሟገት ደረሰ? የዛሬው ታሪካችን ስለ ንጉሡ ልጅና ስለ በረሃው ኮከብ ስለ ታላቁ አባ ኪሮስ ነው። የአባ ኪሮስ ታሪክ የሚጀምረው በሀገረ ሮም በሚገኝ አንድ የቤተ መንግሥት ውስጥ ነው። ከመመነኑ በፊት ስሙ ዲላሶር ይባል ነበር። ትርጉሙም የንጉሥ ልጅ ማለት ነው። አባቱ ንጉሥ አብያ፣ እናቱ ደግሞ ንግሥት አንሰራ ይባላሉ። በወርቅ በተንቆጠቆጠው ቤተ መንግሥት ውስጥ በክብርና በቅንጦት አድጓል። ነገር ግን በልቡ ውስጥ ከቤተ መንግሥቱ ጫጫታ የራቀ ሌላ ጥሪ ያስተጋባ ነበር። አባቱ ሲሞት የወረሰውን ሀብት ሁሉ ለድሆች በትኖ ልቡ የሚመኘውን የብቸኝነት ሕይወት ፍለጋ ወጣ። ያኔ ነበር የመንፈስ ቅዱስ ድምፅ በልቡ ውስጥ ሹክ ማለት የጀመረው። ስሙንም ኪሮስ ብሎ ጠራው። ለብዙዎች አባት ትሆናለህ፣ ሂድና ከአንድ ገዳማዊ መነኩሴ ጋር ተገናኝ ሲል አዘዘው። እንደታዘዘው ሲጓዝ በበረሃው ጸጥታ ውስጥ አንድ አስገራሚ ትዕይንት ጠበቀው። ከአንዲት ትንሽ በዓት ግርማው የሚያስፈራ የራስ ጸጉሩ እስከ እግሩ የሚደርስ አንድ ባህታዊ ወጣ። ያ ባህታዊ አባ ብኑዳ ይባላል። እንግዳውም ኪሮስ ሆይ መነኩሴ ልትሆን ወደዚህ መጣህን? ሲል ጠየቀው። ኪሮስ ይህ ሰው ስሙን በማወቁ ተደንቆ በፊቱ ተደፋ። ለ3 ቀናት አብረው ከቆዩ በኋላ አባ ብኑዳ እንደኔ መሆን ትፈልጋለህ? ሲል ጠየቀው። ኪሮስም አዎ በጣም እፈልጋለሁ ሲል መለሰ። በዚህ ጊዜ አንድ ተአምር ተፈጸመ። አባ ብኑዳ ደመናን ጠርቶ በላዩ ላይ ቆመ። በደመናዋ ተጭኖም ወደ አስቄጥስ ገዳም ተጓዘ። ከዚያም የምንኩስናን ልብስ ተቀብሎ ወደ ኪሮስ ተመለሰ። ያመጣውንም ልብሰ ምንኩስና ለኪሮስ አለበሰው። የንጉሡ ልጅ የቤተ መንግሥቱን የሐር ልብስ አውልቆ የበረሃውን የምንኩስና ልብስ ለበሰ። ምድራዊው ንጉሥ ሞቶ መንፈሳዊው ንጉሥ ተወለደ። በዚያች በረሃ በዓት ውስጥ ሕይወት ሰማያዊ ሆነች። በየቀኑ በሰርክ ሰዓት የመላእክት አለቃ ቅዱስ ሚካኤል ከሰማይ የወረደን ኅብስትና ጽዋ ወይንን ይዞ ይመጣል። ይህ የአባ ብኑዳና የአባ ኪሮስ የየዕለት ሲሳያቸው ነበር። አንድ ቀን ይህ ሰማያዊ ሰላም ተረበሸ። አንድ እንግዳ መነኩሴ ከሩቅ ገዳም መጥቶ በዓታቸው ገባ። ነገር ግን በቤቱ ውስጥ ምንም አይነት ምድራዊ ምግብ አለመኖሩን ሲመለከት በልቡ ተጠራጠረ። ይህ ባህታዊ መሰሪ ነው፣ በምን ብልሃት ነው የሚኖረው እያለ አሰበ። አባ ብኑዳም በመንፈስ የልቡን ሐሳብ አውቆ ለምን እንዲህ ክፉ ታስባለህ? እኔም እንዳንተ ኃጢአተኛ ሰው ነኝ ሲል መለሰለት። ይህንን ሲነጋገሩ ጣፋጭ መዓዛ በዓቱን ሞላው። ቅዱስ ሚካኤልም ያንን በረዶ የሚመስል ኅብስትና ጽዋ ይዞ ተገለጠ። ነገር ግን ያ እንግዳ መነኩሴ ልቡ በጥርጣሬ ስለታወረ ሊያየው አልቻለም። አባ ብኑዳም ከሰማያዊው ማዕድ አካፈለው። ያ መነኩሴ ግን ከኅብስቱ ቆርሶ ሲበላ ሌላ ቁራሽ በልብሱ ውስጥ ደበቀ። ዓላማውም ይህንን ማስረጃ ይዞ ወደ አስቄጥስ ገዳም በመሄድ የአባ ብኑዳን መሰሪነት ለማጋለጥ ነበር። እንደተመለሰ መነኮሳቱን ሁሉ ሰብስቦ ኑና ይህንን መሰሪ ሰው ያዙት እያለ ያችን የሰረቃትን የኅብስት ቁራሽ አሳያቸው። በዚያች ቅጽበት ቅዱስ ሚካኤል መጥቶ ያችን የኅብስት ቁራሽ ከእጁ ላይ ነጥቆ ወደ ሰማይ ወሰዳት። የእግዚአብሔርም ድምፅ ተሰማ። መልካም አገልጋዬ ሆይ የተቀደሰውን ለውሻ የሰጠ በብኑዳ ክፉ አደረገ፣ ስለዚህም በአንበሳ ተሰብሮ ይሙት አለ። በዚያው ቅጽበት ያ ክፉ መነኩሴ በጸጸት ተውጦ ወደ ማደሪያው ሄዶ ታንቆ ሞተ። የጥርጣሬውና የቅናቱ ሐሳብ የሰማይን በረከት ዘጋ። የአንድ ሰው ክፋት በቅዱሱ አባት ላይ የሞት ፍርድን አመጣ። ከዚያች ቀን ጀምሮ ሰማያዊው ኅብስት መምጣት አቆመ።
የአባ በብኑዳን ፊት በሐዘን ተዋጠ። ጥፋቱ ምን እንደሆነ ቢያውቅም የእግዚአብሔር ፍቃድ ይሁን ከማለት ውጪ ምንም አላለም። የፍርዱ ቀን እንደሚመጣ እያወቀ በጸሎትና በስግደት መጠበቅ ጀመረ። አንድ ቀን አባ ኪሮስ ወደ በዓቱ ሲመለስ ያየው ነገር ልቡን እንደ ሰይፍ ሰነጠቀው። የመንፈስ አባቱ ቅዱስ አባ በብኑዳ በአንበሳ ተበልቶ አጽሙ በየቦታው ተበታትኗል። ሰማያዊ ህብስትን ይመግበው የነበረው ቅዱስ አካል ለዱር አራዊት ሲሳይ ሆኗል። በዚያች ቅጽበት የአባ ኪሮስ ሐዘን ወደ ታላቅ ቁጣ ተለወጠ። ፊቱን ወደ ሰማይ አንጋጦ በምሬት በተሞላ ድምፅ እንዲህ ሲል ጮኸ፣ ጌታ ሆይ ፍርድህ ቅን አይደለም አለ። ከዚያም በሰው ልጅ ታሪክ ውስጥ ከተደረጉት እጅግ ደፋር የተጋድሎ ውሳኔዎች አንዱን ወሰነ። የአንተን የፍርድ ነገር ሳልሰማ ከዚች ምድር ላይ አልነሳም ብሎ በዚያው በአባቱ አጽም አጠገብ መሬቱ ላይ ተኛ። ዓመታት ነጎዱ፣ ክረምትና በጋ ተፈራረቁ። የአባ ኪሮስ ሥጋ ግን ከዚያች ቦታ ንቅንቅ አላለም። በፀሐይ ጠቆረ፣ በብርድ ገረጣ። ግማሽ ሥጋው እስኪበላ ድረስ ለ40 ረጃጅም ዓመታት ከፈጣሪው ጋር በዝምታ ምጉት ውስጥ ኖረ። በ40ኛው ዓመት ተስፋው ሊሟጠጥ ሲል ጌታችንና መድኃኒታችን ኢየሱስ ክርስቶስ በመልአክ አምሳል ተገለጠለት። ተጋዳይ የሆንክ አርበኛ ኪሮስ ሆይ ሰላም ላንተ ይሁን፣ ተነስ አለው። ኪሮስ ግን መንቀሳቀስ እንኳን አልቻለም ነበር። ያኔ ጌታችን ምድርን ሥጋውን አትያዢ ብሎ ሲያዛት ፈጥኖ ተነሳ። ሰውነቱም እንደገና እንደ ሕፃን ልጅ ሆነ። በዚህ ጊዜ ጌታችን የፍርዱን ምስጢር ገለጠለት። በምድር ላይ እንዳንተ ትዕግስትን የለበሰ አላገኘሁም። ነገር ግን ለዚያ እንግዳ መነኩሴ የተቀደሰውን ለምን ሰጣችሁት? ስለዚህ ነው የበብኑዳን ሥጋ ለአራዊት የሰጠሁት። በዚህ ምክንያት በፊቴ እንዳይወቀስ ነው። አምላኩ በምድር ላይ የገሰጸው ሰው ብፁዕ ነው የሚለውን አልሰማህምን? ኪሮስም የእግዚአብሔርን ጥልቅ ፍርድና ምሕረት ተረዳ። ጌታ ሆይ ፍርድህ ቅን ነው ሲል ተናገረ። ከ40 ዓመታት ተጋድሎ በኋላ ሙግቱ መልስ አገኘ። አዲስ ሰው ሆኖም ተነሳ። ጌታችንም ከዚህ በኋላ የነፍስህን ከሥጋ መለየት ታይ ዘንድ በገዳማት ሂድ ሲል አዲስ ተልእኮን ሰጠው። አባ ኪሮስ ከጌታው አዲስ ተልእኮን ተቀብሎ ጉዞውን ጀመረ። መንገዱም ወደ ደብረ ባሳት ገዳም መራው። ነገር ግን በዚያ ገዳም ውስጥ ከራሱ ታሪክ ጋር የሚመሳሰል ልብ የሚሰብር ሌላ ትዕይንት ጠበቀው። በገዳም ውስጥ ከሰው ሁሉ ተለይቶ አንድ በሽተኛ መሬት ላይ ወድቋል። ሰውነቱም በከባድ ሕመም ተይዟል። መናገርም ሆነ መንቀሳቀስ አይችልም። ነገር ግን በአካላዊ ዓይን የሚታይ አስደናቂ ክብር ከቦታል። በራስጌው ቅዱስ ሚካኤል፣ በግርጌው ቅዱስ ገብርኤል፣ በቀኙ ቅዱስ ሩፋኤል፣ በግራው ቅዱስ ሳዳቂኤል ታላላቅ የመላእክት አለቆች በክንፋቸው ጋርደውት ይጠብቁት ነበር። አባ ኪሮስ ይህንን ሲመለከት ተደንቆ የልዕልና ነዋሪዎች ሆይ በዚህ ለምን ተቀመጣችሁ ሲል ጠየቃቸው። መላእክቱም ይህንን ድሃ እንድንጠብቀው ከእግዚአብሔር ታዘናል አሉት። ከዚያም ወደ በሽተኛው ቀርቦ ከታመምክ ምን ያህል ዘመን ሆነ ሲል ጠየቀ። በሽተኛውም በደከመ ድምፅ ከታመምኩ 20 ዓመታት፣ በዚህ ቦታ ከኖርኩ ደግሞ 65 ዓመታት ሆኖኛል አለው። አባ ኪሮስም የገዳሙ መነኮሳትስ ይጎበኙሃል ሲለው ልብ የሚሰብረውን መልስ ሰጠ። አባቴ ሆይ ፊታቸውን ካየው 15 ዓመት ሆነኝ እኮ። በዚህ ጊዜ የአባ ኪሮስ ልብ በሐዘን ተመታ። ዓለም የናቀችውንና የጣለችውን ነፍስ ሰማይ እንዴት እንደምታከብራት በዓይኑ ተመለከተ። አባትህና እናትህስ እነማን ናቸው ብሎ ሲጠይቅ ሌላ አስደንጋጭ እውነት ተገለጠ። አባቴ የኬልቄዶን ንጉሥ ነው፣ እናቴም ንግሥት ናት። በአባቴ ቤት ወርቅና ብር ከመብዛቱ የተነሳ በእግር ይረገጣል አለው። አባ ኪሮስ በገዛ ሕይወቱ እንዳየው ዓለም የናቀችውንና የጣለችውን እግዚአብሔር እንዴት እንደሚያከብር በድጋሚ ተመለከተ። ያኔ ስቃዩን ለማብቃት ወደ እግዚአብሔር ጸለየ። ጌታችንም በክብር ተገልጦ ኪሮስ ሆይ ምን ያህል እንደምወድህ መላእክት ያውቁ ዘንድ ይህችን የገነት አበባ ከእጄ ወስደህ በፊቱ ላይ ጣል አለው። አባ ኪሮስ የተባለውን እንዳደረገ የመናኙ ነፍስ ያለምንም ስቃይ ከሥጋው ተለየች። ጌታችንም ነፍሱን ተቀብሎ ሳማትና በብርሃን ሰረገላ ወደ ሰማይ አሳረጋት። ነገር ግን የገዳሙ መነኮሳት ያንን የተናቀ በሽተኛ እንዲቀብሩ ሲጠየቁ አንጎራጎሩ። ያኔ 4ቱ የመላእክት አለቆች ሥጋውን በከርቤና በዕጣን አጠኑት። ጣፋጭ መዓዛውም ገዳሙን ሞላው።
መነኮሳቱም ከመቃብሩ ጥሩ የፈውስ ውሃ ሲፈልቅ ሲያዩ በድንጋጤና በጸጸት ተዋጡ። አባ ኪሮስ እነዚያን መነኮሳት በቸልተኝነታቸው ከገሰጻቸው በኋላ በዚህ ክፉ ስራችሁ መከራ ይመጣባችኋል ብሏቸው ትቷቸው ሄደ። እነርሱም በቁጣ ሊወግሩት ድንጋይ ሲያነሱ የብርሃን ሰረገላ ወደ በዓቱ አደረሰው። በማግስቱ ትንቢቱ ተፈጸመ። ሽፍቶች ገዳም ውስጥ ገብተው እነዚያን ልበ ደንዳና መነኮሳት በሙሉ ፈጇቸው። ገዳሙን በእሳት አጋዩት። አባ ኪሮስ በዓቱ ውስጥ ሆኖ የሰይጣን ሰራዊት የእነዚያን ክፉ መነኮሳት ነፍስ እየገረፉ ወደ ሲኦል ሲወስዱ በመንፈስ ቅዱስ ተመለከተ። በዚያች ቅጽበት የሰው ልጅ ተፈጥሮ በላዩ ላይ ሰልጥኖ ይገባቸዋል በማለት ተናገረ። ነገር ግን ይህ ቃል ከአንደበቱ እንደወጣ ወዲያውኑ በታላቅ ጸጸት ተዋጠ። እንዴት እኔ ዳኛ ሆናለሁ? እንዴትስ በወንድሞቼ ጥፋት ደስ ይለኛል? ብሎ ራሱን ወቀሰ። ከዚህ በኋላ እነዚያን የጠፉ ነፍሳት እግዚአብሔር እንዲምራቸው አዲስና ከባድ ተጋድሎ ጀመረ። ለ40 ቀንና ሌሊት ይጾማል። አልምራቸውምና አትድከም የሚል ቃል ከሰማይ ሲመጣበት ተስፋ ከመቁረጥ ይልቅ ተጋድሎን ያከብደዋል። በጋለ ድንጋይ ላይ እየተኛ ስጋው በእሳት እንደተጠበሰ እስኪሆን ድረስ ይቆያል። ነገር ግን አሁንም መልሱ ያው ነበር፣ አልምራቸውምና አትድከም የሚል። አንድ ቀን በሆዱ ተኝቶ ሲጸልይ ዓይኑ ታወረ። በዚህ የድክመቱ ሰዓት ሰይጣን ከሩቅ ሆኖ ያላግጥበት ጀመር። ኪሮስ ሆይ አሁን ዓይንህ ጠፋ፣ ማን ይረዳሃል? ይለው ነበር። ይህ የሰይጣን ፌዝ የአባ ኪሮስን ልብ ሰበረው። ወደ ጌታውን ፈጽሞ እያለቀሰ ጸለየ። ጌታችንም ልመናውን ሰምቶ በክብር ተገለጠለት። በምህረት ቃሉም አጽናናው። ኪሮስ ሆይ ሰላም ላንተ ይሁን፣ በእውነት አንተ ሰውን ወዳጅ ነህ፣ ድካሙ ሁሉ በኢየሩሳሌም ሰማያዊት ተመዝግቧል አለው። ከዚህ በኋላ ጌታችን ታላቅ ቃል ኪዳንን ገባለት። በስምህ ለሚጠራ ገድልህን ለጻፈና ላነበበ ካንተ ጋር ባህር እሳትን ይለፍ ብሎ ራሱን በእጆቹ ዳብሶ አዳነው። ቅዱስ ኪሮስ ግን የራሱን መዳን ብቻ አይፈልግም። በፊትህ ሞገስ ካገኘው እነዚያን መነኮሳት ማርልኝ አለው። ጌታችንም በዚህ ታላቅ የይቅርታ ልብ ተደንቀው እነዚያን የጠፉትን ነፍሳት ከሲኦል እንዲወጡ አዘዘ። ነፍሳቸውንም ከስጋቸው ጋር አዋህዶ አስነሳቸው። የአባ ኪሮስ ታላቅነት በራሱ ጽድቅ ላይ አልተመሰረተም። ታላቅነቱ ለወደቁትና ለበደሉት በነበረው የማያልቅ ፍቅርና የይቅርታ ልብ ነበር። ከዚህ ሁሉ ተጋድሎና ተአምር በኋላ የአባ ኪሮስ መንፈሳዊ ደረጃ ከሰው ልጆች አልፎ ከሰማያውያን ጋር የሚነጋገርበት ደረጃ ላይ ደረሰ። የሕይወት መንገዱ በሚታየውና በማይታየው ዓለም መካከል እንደተዘረጋ ድልድይ ሆነ። በአዲሱ ተልእኮ ከገዳም ወደ ገዳም ሲጓዝ አንዲት ቤተክርስቲያን ውስጥ ገብቶ ለመጸለይ ወሰነ። በዚያም ግድግዳው ላይ የተሰቀለችውን የእመቤታችን የቅድስት ድንግል ማርያምን ስዕል አየ። በውበቷና በግርማዋ ተደንቆ ከፊቷ በጉልበቱ ተንበርክኮ ከዓይኖቹ እንባ እያፈሰሰ መጸለይ ጀመረ። እመቤቴ ሆይ የዓለም ብርሃን እናት፣ የሁላችን ተስፋ እባክሽ አስቢኝ አላት። በዚያች ቅጽበት አንድ የማይታመን ነገር ተፈጸመ። ስዕሊቱ በሕያው ድምፅ ተናገረችው። ኪሮስ ሆይ መምጣትህ መልካም ነው። ልጄ ያንተን ጸሎት ሰምቷል። አሁን ግን የአባትን የብብኑዳን አጽም ትጠብቅ ዘንድ ወደ ማደሪያህ ተመለስ አለችው። አባ ኪሮስም ይህንን ሲሰማ በድንጋጤና በአድናቆት ተዋጠ። በሕይወት የሌለችው ስዕል በሕይወት እንዳለች እናት ስትመክረውና ስታዘው የእምነቱ ዓለም ይበልጥ ሰፋ። ከስዕሏ ፊት 700 ጊዜ ሰገደ። በዕብራይስጥ ቋንቋ እንግዳ ነህና በቃህ፣ በምሕረት መዝገብም ተመዝግቦልሃል የሚል ሌላ የሰማይ ድምፅ ሰማ። ይህ ብቻም አልነበረም። በሌላ ቀን በደብረ ባሳት ገዳም ሳለ ያንን የታመመውን የንጉሥ ልጅ ሚሳኤልን ሲጎበኝ በዙሪያው የከበቡትን 4 ታላላቅ የመላእክት አለቆች አያቸው። እርሱ ግን አልፈራቸውም። እንደ ወንድሞቹ አናገራቸው። የልዕልና ነዋሪዎች ሆይ በዚህ በምድር ላይ ለምን ተቀመጣችሁ አላቸው። እነርሱም በሰማያዊ ክብር ሆነው ይህንን ድሃ እንድንጠብቀው ከእግዚአብሔር ታዘናል ብለው መለሱለት። እስከ መቼ አላቸው። አምላካችን እስከሚያሳርፈው ድረስ ብለው መለሱ። የአባ ኪሮስ መንፈሳዊ ዓይኖች የሰው ልጅ ዓይኖች የሚያዩትን ብቻ ሳይሆን ከጀርባ ያለውን ሰማያዊ እውነትም ጭምር ያዩ ነበር። እርሱ በምድር ላይ የተራመደ ከሰማይ ጋር የሚነጋገር የሁለቱ ዓለማት ድንበር የጠፋለት ቅዱስ ነበር።
ይህ ነው ከንጉሥ ልጅነት የተነሳው ሰው የደረሰበት የቅድስና ጥግ። የአባ ኪሮስ ምድራዊ ጉዞ በ270 ዓመቱ ወደ ፍጻሜው ደረሰ። ሕይወቱ በገድልና በትሩፋት የተሞላ ረጅምና ከባድ ነበር። የዕረፍቱ ቀን ሲደርስ ልክ እንደ ኑሮ ሁሉ በክብርና በተአምራት የተሞላም ሆነ። ቅዱስ ዳዊት በበገናው እየዘመረለት፣ እልፍ አእላፋት ቅዱሳን መላእክት በዙሪያው ቆመው እያመሰገኑ ጌታችን ኢየሱስ ክርስቶስ ራሱ ነፍሱን ከሥጋው ለይቶ በክብር ተቀበላት። ጌታችንም የአስቄጥስ ገዳም አባት ለነበረው ለአባ ባውማ ታላቅ ኃላፊነትን ሰጠው። የወዳጄን የኪሮስን ሥጋ ገንዘህ ቅበረው፣ ገድሉንም ጽፈህ ለሚያነበውና ለሚሰማው ሁሉ መጽናኛ ይሆን ዘንድ ለአብያተ ክርስቲያናትና ለገዳማት ሁሉ ላክ አለው። የአባ ኪሮስ ሥጋዊ ሕይወት ቢያልፍም መንፈሳዊ አሻራው ግን ዛሬም ሕያው ነው። የእርሱ ታሪክ ተራ ታሪክ አይደለም። የእግዚአብሔር ፍርድ ምን ያህል ጥልቅና ከሰው አእምሮ የላቀ እንደሆነ የሚያስተምር ታላቅ ትምህርት ነው። አባ በብኑዳ በአንዲት ትንሽ ስህተት ምክንያት ከባድ ፍርድ ሲቀበል ስናይ የእግዚአብሔርን ቅድስናና ፍትሕ እንማራለን። ነገር ግን እነዚያ በክፋታቸው የጠፉት መነኮሳት በአባ ኪሮስ የይቅርታ ልብና የማያቋርጥ ምልጃ ምክንያት ከሞት ሲነሱ ስናይ ደግሞ የእግዚአብሔር ምሕረት ከፍርዱ እጅግ እንደሚበልጥ እንረዳለን። ከሁሉም በላይ ግን አባ ኪሮስ ያስተማረን ትልቁ ነገር የእውነተኛን ፍቅር ኃይል ነው። ለበደሉት ለናቁትና ለገፉት ሰዎች የነበረው የማያልቅ ፍቅር የሰማይን በረከት ከፍቷል። ጌታችን የገባለትም ቃል ኪዳን ለዚህ ፍቅሩ ምስክር ነው። በስምህ ለሚጠራ ገድልህን ላጻፈ ላነበበ ካንተ ጋር ባሕረ እሳትን ይለፍ የሚለው ቃል የንጉሡ ልጅ የበረሃው ባህታዊ ከፈጣሪው ጋር የተሟገተው ቅዱስ የአባ ኪሮስ ታሪክ ዛሬም ድረስ በቅድስት ቤተ ክርስቲያን ውስጥ እንደ ተስፋ ብርሃን ያበራል። በሰውና በእግዚአብሔር መካከል ያለውን ግንኙነት፣ የፍርድን ጥልቀትና ከሁሉም በላይ ደግሞ የምሕረትን ታላቅነት የሚያስተምረን የማይሞት የታላቁ አባታችን ታሪክ ነው። የጻድቁ ረድኤት በረከት በሁላችን ላይ ይደር። ጸሎቱ ትጠብቀን፣ ምልጃውም ትርዳን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።